ደራሲው ደራሲው አብርሽ የሚዲያ ድምቀት በአዲስ አይዲያ መጥቶ ያው ጫጫታ ነው። ህዝቡ እየተንጫጫ ነው። ነፂ ትመስለኛለች ስሙ አይ ቲንክ። እንደዚሁም ደግሞ የድራማው መሪ ዋነኛ ተዋናይ ምንድነው አብርሽ ነው። እና እስቲ አንዳንድ ነገር ልል ነው። ባይዘዊ ጠፍቻለሁ ውዶቼ። የኔና ልዩና ቻናል ያው የኢትዮጵያዊ ሰው ነው ግን ታይም ያው ጊዜ ማጣት እረፍትም እየለቀኩበት አይደለም ባይዘዊ እና ወደ ራሴ ቻናል ነኝ ያለሁት። ጠፍቻለሁ። ሰላም ጤና ይስጥልኝ። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ የኔና ልዩና ቻናል ተከታታዮች እህት ወንድሞቼ ሁሉ ሰላም ሁሉ አማን ሁሉ ሰላም። እኔ ጋር አልሐምዱሊላህ ሁሉ አማን ነው አላችሁ። እስቲ ካላችሁ ለማንኛውም አንድ አስተያየት ሚዲያ ላይ ያለማወቅ ፍቅርንም እየተወነጀሉ ነው እና ከዚህ ቀደም ደግሞ ዛሬ ላይ ስለና አብርሽ ቪዲዮዎች ላወራ አይደለም ቪዲዮአቸውን ሳላይ ወራቶች አስቆጥር ያለው ታይም ስላሌለኝ ማለት ነው። እንደዚሁም ደግሞ ቪዲዮ ለኔ የሚጠቅመኝ ስላልሆነ እንደነገርኳችሁ ታውቁኛላችሁ። ለጃናል ምሰራ ሴት አይደለሁም ሳያጊ ማለት ነው። እና ግን ያው ጥላቻ ኖሮኝ አይደለም ቪዲዮ ግን ለኔ የሚጠቅም ስላልሆነ ነው። ብዙም ጊዜን አጣብቤ ለምን ስብርብር ቅንጥስጥስ ብዬ ጭቅጭቅ ለሽ ፎርዋት እና ውዶቼ ማሮቼ ፍቅሮቼ ጠፍታችኋል። ጠፍቻለሁ ይቅርታ። ወይኔ ጓደኞቼ ከምር እና በዚህ አጋጣሚ ያው የኢትዮጵያ ቻናል ነው ግን አለው በቃ እኛ የምንፈልገው ፍቅር ከነጨረቃ ከች በሉ ጨረቃና ብሩጋንን ባይዘው በዋና ቻናል ያለው በራሴ ማለት ይሄ ሰው ነው። ሲያገኝ ይሄንም የሰው ነው ምናምን ስለ ቻናል ላውራ ሳይሆን የመጣሁት ብዙ እህቶቼ ዛሬ ላይም የዛሬ ዓመትም የምወዳችሁ እህቶቼ ማለት ነው አለው እኔ ሚዲያ ላይ አለው ባልጭንም ግን ዛሬም የምትሰሩትን ስራ እንድንቆጠብ ነው። ሁላችንም ተቆጠቡ። ይሄ ነገር አብርሽ ቻናሉን እየተከታተልኩ አይደለም። ቲክቶክ ላይ ሆነ ታይም ላይ ፎቶአችሁን ቀይሩ ላይክ ሲል ነበር። ለምን ያው እይታው ስለቀዘቀዘ ነው። ለምን እኛ ፈትፋቾች እኮ የለንም። አሁን እኛ ስማርት እያል ሚዲያ ላይ ያደመቅ ነው ማለት ነው። ለምን እንዴ አንዳንዴ እኮ በቃ ሰው ስታከብሩት እንትን ሲል በቃ በቃ ጥላቻ ሳይኖርም ቪዲዮ ማቆም እንችላለን። እና አንዳንዴ ጥቃቅን ዩቲዩበሮች ሞቅ ስናደርግ ነው ለነሱ ፓወራቸው ማለት ነው። እና ሆኖም በመልካም ስራ እየመጡ ይመስለኛል። ሲያገኝ እያየውም አይደለም ስለ ቪዲዮ ላወራ አይደለም ግን ዛሬ ላይ የምወዳችሁ እህቶቼ የማከብራችሁ እህቶቼ ፍቅርና ቻናል የከፈታችሁ ፍቅር እኔ እንደነገርኳችሁ ከዚህ በፊት ከአመት በፊት ሩታ ብል ፍቅርን አልሳደብም። ፍቅር ለኤክስ አላረግም። ዲስከስ ነው ማድረግ ነው። ለምን ፈጣሪ የሚወደውን ነው እንጂ ቻናሉ እንዲያድግ አይደለም። ዛሬም ተቆጠቡ። ብዙ ደረጃ ተደርሶ ነበር ፍቅር በፍቅር ግሩፖችና የአብርሽ ግሩፖች ብዙ ደረጃ እኔ በአብርሽም በሩታዬም ብሆን በዛ ታይም ላይ ፍቅር ጋር ሰላም ከሁሉም ጋር ሰላም ነኝ እና ፍቅርና ሩታ ሰላም ናቸው ታርቀዋል። ፍቅርና አብርሽ ሁሉም የአንድ ሰፈር ናቸው። ሰርግ ላይ እንደዚሁ ማዘን ላይ ሁሉ ይገናኛሉ። ስለዚህ እናንተ የመዳም ቅመሞች አንዳንዴ ሚዲያ ላይ ስንቆይ መስት ኢምፖርታንት ብሬናችሁን ኦፕን አድርጉ። የሆነ አንደኛ ነገር ወንጀል ነው። የማናውቀውን ነገር ፍቅርና ቻናል የከፈተችው በጆሮ ሰምጬ በጣም ነው ያዘንኩት። ሌላው ደግሞ ውዶች ጭቅጭቅ ላይ ሰለችም እንዴ የአብርሽ ወዳጆች አንድ አመት ሙሉ ጭቅጭቅ ንዝንዝ እንዴ ሪሊውን የምነግራችሁና እዚህ ጋር የሆነ በቃ ሀቅ የሚባል ነገር አለ። አሁን ይሄኛውን ያደረገው ማን ነው? እኔ በበኩሌ ማለት ነው። እኔ በበኩሌ አብርሽ ነው ይሄን ሊያደርግ የሚችለው። ለምን ቻናሉ ስለቀዘቀዘ ፎቶ ቀይሩ ሲል ቲክቶክ ላይ ሰምቻለሁ። እኔ ቻናሏቸው ላይ የለውም ቲክቶክ ላይ ሰምቻለሁ። ቻናሉ ደግሞ በርዷል። ዩቲዩብ ላይ ራሱ ስለነሱ ብዙ የሚወራ ነገር የለም። ግን ምንድነው አሁን በዚህ አይዲያ መጥቷል። መብቱ ነው። ነፂ በፊት የሚዘዋወር ነው። ሌላው ደግሞ ነፂ የምታለቅሰው ምናምን አይታችሁ መረዳት ትችላላችሁ። ውሸቷ ነው፣ ድራማ ነው። አይኗን ተቀብታ ነው። ሲጀመር ከአብርሽ ጋር 4 ዓመት ፍቅርም ከሱ ጋር 5 ዓመት 9 ዓመት የአብርሽ እድሜ እንዴት ነው? ሲጀመር ትክክለኛ ፍቅረኛ ሳይሆን የታወቀው ለስራ ነው። እዚህ ጋር ትክክለኛ ፍቅረኛሞች ሆነው ዩቲዩብ ላይ መጣ ሰው አላጋጠመኝም። በስራ ጉዳይ ከዛም ወደ ፍቅር ይገባል። ገባችሁ?
ሆኖም ግን ስለዚህ ላውራ ሳይሆን የመጣሁት ፍቅር ናት ቻናል የከፈተችው ምናምን። ፍቅር አትወንጅሉ፣ በቃ ሰላም ስበክ። ሁሌ ፈጣሪ የሚወደውን ሀሌወሊ ቻናል። እኛ የመዳም ቅመሞች በቂ ደሞዝ አለን። መልካም ነገር እስቲ እንስራ። እኔ እዚህ ቻናል ላይ ሳልጭን በጣም ቆይቻለሁ። 2 ወርም አንዳንዴ ወርም ያለፈ የሆነ ሰዓት ላይ ጭኜ ደግሞ 15 ቀን ነው 20 ቀን ሆኖታል። እና እኔ ማንንም ቪዲዮ ብዙ እያየሁ አይደለም፣ ጊዜ የለኝም ታውቃላችሁ፣ ከልጅ ጋር ነኝ ያለሁት። እና ውዶቼ፣ ማሮቼ፣ ፍቅሮቼ አሁን የምለው ምንድነው እነሱ ቡታጅራዎች እርስ በርስ ይገናኛሉ፣ ሰላም ይሆናሉ። የመዳም ቅመሞች ግን በቃ አንደኛ ነገር ደግሞ አብርሽም ቻናሉ ይደግ፣ ፍቅርም ቻናሉ ይደግ። እኛ አይደለም እንከፍላቸው። ስለዚህ ፍቅር እያላችሁ ደግሞ የፍቅር ቻናል አንድ ነገር ይሆናል፣ በአብርሽ ደግሞ አንደኛው ኔጌቲቭ ይሆናል። ስለዚህ የመዳም ቅመሞች በተቻላችሁ መጠን ዩቲዩብ ላይ ያላችሁ ጥቃቅን ዩቲዩቦች ጓደኞች የምወዳችሁን እንተዋወቃለን። እናንተ በቃ እቺ ፍቅር እንደዚህ ያርጋለች እንዲያተርጋ አትበሉ። ለምን አብርሽ ይሄ ነገር አለበት? ማን ነው እስቲ እኔ ሳልፈቅድ በእኔ ስም የኔና ልዩናት ቻናል ብሎ የባጤ ቋጡን መቀባጠር ማንም ሰው አይችልም። አብርሽ ነው ይሄን ነገር እንደ ትክክለኛው በማል ተቋረጠ። እዚህ ጋር ያው አንደኛ ነገር ስንሰራ ዩቲዩብም ሆነ ፈጣሪያችንን ፈርተን ሪያሊቲው ነው። እዚህ ጋር አሁን አብርሽ ቻናሉ እንዲያድግለት ይደግለት። አብርሽ ነው ስንቱን ህዝብ ያሳደገው። ሪያሊቲውን በአብርሽ ነው ብዙዎቹን ያወቅነው። እኔ ዛሬ ብዙ ባልመለከታቸውም እኔ አንደኛ ቁጥር ነበርኩ ሰው በእነሱ ሩታዬ እያልኩ ከስንት ሰው ጋር ሞዶ ሳይቀር የት ሳይቀር ለቻናሌ ብዬ አይደለም፣ የእኔ ቻናል ሳይቶልኝ አይደለም ሲጀመር፣ ግን ሲበዛ በቃ እና አንዳንዴ ምንድነው ቻናላቸው ቢያድግ ደስ ይላል፣ ችግር የለም። እዚህ ጋር ፍቅርም ትስራ። ስለዚህ እኛ ዩቲዩብ ሞርዛን የመዳም ቅመሞች እባካችሁ ጥቃቅን ዩቲዩበሮች ስም አታጥፉ። ለምን እች ልጅ ነጽ የተባለችው የመጀመሪያ ፍቅረኛው ትምንቱን ይሄን አይመለከተንም እኛ ስለዚህ አይመለከታችሁም። ስለዚህ በተቻላችሁ መጠን ፈጣሪያችሁን ፈርታችሁ ቢያንስ ነጽ አብርሽን ሳታስፈቅድ ይሄ ነገር አይሰራም። አብርሽ ያው ሲስተመኛ ነው፣ ታውቁታላችሁ። አብርሽም ማለት ነው አብርሽ ሲስተመኛ ነው። እንደምታውቁ ብዙ ነገር አሳልፈናል፣ አይተናል፣ ብዙ ነገሮችን ታግለናል። ስለዚህ ይሄን ነገር የሱ አይዲያ ነው። አብርሽን ሳታስፈቅድ ይሄ ነገር አይሰራም። ስለዚህ አንዳንዴ እንደዚህ በቃ ሀቅን ተናገሩ እንጂ ገና ለገና ኦዲየንስ እንትን ይላል ሳይሆን ሀቅን ይዛችሁ ከተጓዛችሁ በዩቲዩብ ብቻ እንደማያልፍላችሁ በብዙ ነገር ያልፍልናል። ሪያሊቲውን እና አንዳንዴ ባይዘው እኔ ቪዲዮአቸውን እያየሁ ስላልሆነ እኔ በእነሱ ቪዲዮ እንኳን መስራት ቆይቻለሁ። ወራት አልፎኛል፣ 6 ወር ይሆናል። አይ ቲንክ ቪዲዮ ምን እንደሆነ አላውቀውም እንጂ እኔ አሁን ይሄን ነገር የመጣሁት ምንድነው ስለ አብርሽ፣ ስለ ፍቅር፣ ስለ ሩታ ምናምን ላወራ ሳይሆን ዛሬም የመዳም ቅመሞች መቼ ነው የምትነቁት? መቼ ነው በቃ አሁን ሩታና ፍቅር ሰላም ናቸው፣ ሩታና አብርሽ ሰላም ናቸው። የቡታጅራ ሰዎች ለኛ ህዝብ የሚያስተምሩ ናቸው፣ ፍቅርም ማለት ነው። ስለዚህ አንዳንዴ ወደ ራሳችን እንመለስ። እነሱ ምንም አይለያዩም፣ አንድ ናቸው። ሪያሊቲው ነው የምነግራችሁ። ስለዚህ ባካችሁ ዩቲዩብ ላይ ያላችሁ እህቶቼ ፍቅር የምትሉት ወደ ራሳችሁ ተመለሱ። ነውርም ነው ሁሌ ሰው ማጋጨት፣ አመት እስከ አመት ሰው ማጋጨት። ማነው ኋላ የሚቀረው? የመዳም ቅመም ነው ኋላ የሚቀረው። እነሱ ሰላም ናቸው እና ሀቅን ይዛችሁ ተጓዙ ባይ ነኝ። እንግዲህ አንድ ሰውን ቢያዳምጥ ሀሳቤን ነው በሰው ቻናል ላይ ጫንኩት፣ በእኔ ቻናል ላይ አልጭነው። እኔ አሉባልታ ሰልችቶኛል። ኦንሊ ላቭ እነ ጨረቃም ብቻ ነው፣ ላቭ ብቻ ነው የሚያስደስተኝ። በስ የስራዬ ፓወር ይሄ ጭቅጭቅ አመቱን ሙሉ ተጨቃጨቅኩ። አብርሽ እንደዚህ፣ ዳኒ እንደዚህ፣ ከሌ እንደዚህ ገብቶ እንዲወጥቶ ምን ሀውዝ ቢላሂ ምን ሸይጣን ራጅም እና በዱዓ አልহামዱሊላህ። አሁን ቪዲዮም አላቀውም ቪዲዮቹ ሲጀመር ማለት ነው። እንደኔ ስንት ነገር ታውቃላችሁ። እኔ ስንት ከልጆች ጋር እየተንጫጫው ደግሞ እና ውዶቼ፣ ማሮቼ፣ ፍቅሮቼ ዛሬም የመጣሁት ምንድነው በእነዚህ ሰዎች ነው እና የራሳቸው አይዲያ ነው። ክፉ አትናገሩ። እኛ ስደት ላይ ያለነው፣ እነሱ ሰላም ናቸው። ለቻናል ብላችሁ የምታደርጉትን ነገር አንደኛ ቻናል እንዲያድግ የሚያደርገው አላህ ሱብሃነሁ ወተዓላ ፈጣሪ ነው። ስላወራችሁ ምን ስለሆናችሁ አይደለም። እኔ አይቼዋለሁ። እኔ ስለነ ጨረቃ በአንድ ወሩ ነው ሞኔታይዝ የሆነው። የጨረቃ ፋሚሊዎች ይለያሉ። ሪያሊቲውን ነው። በጣም ጫዎች ናቸው። በዚህ አጋጣሚ ምክር ይሰማሉ፣ አይሳደቡም። ግን ለረጅም አመት ልበለው እንጂ ከአመት በላይ ከነሩታ ጋር ነበርኩ። ግን ሁሉም ሳይሆን አንዳንዱ ሪስፔክት የላቸውም። ስለዚህ መተውም ይቻላል። የሆነ ነገርን ክፉ ከመናገር ያ ቪዲዮ ጭቅጭቅ ካለ መተው
እኔ አሁን ቪዲዮ ላይም ፎርወርድ። ስለዚህ ሰላም ፍቅር ነው ስደት ላይ ካላችሁ። ለማንኛውም ክፉ ነገር አትናገሩ፣ ጥሩ አይደለም። የቡታጅራ ሰዎች አንድ ናቸው። እኛ የመዳም ቅመሞች ደግሞ ሰውን አንለያይ። ሩታ ፍቅር አብርሽ አንድ ናቸው። እሷ የሩታ እህት ናት። ፍቅር በአዘንም በሰርግም ይገናኛሉ። እናንተ ጸጥ በሉ። አሁን እንደ አዲስ ልታስነሱ ነው ጥል ማለት ነው። እና እንግዲህ ነፂ መታለች። ለማንኛውም አንቺ ደግሞ ቪክሱን አታብዣ፣ አይንሽ ላይ በጣም ያቃጥልሻል ማለት ነው። እና አብርሽ ያው በገንዘብ ቀጥሮ ነው እኮ አብርሽ ማንንም ቀጥሮ ነው እንጂ በስነስርዓት ቦይ ፍሬንድ ገርል ፍሬንድ ብሎ የመጣው ሰው የለም ዩቲዩብ ላይ። ስለዚህ ከዛም በኋላ ወደ ፍቅር ሁሉ ነገር ይቀየራል። ስለዚህ ነፂም ብትሆን በስራ መታ ነው ሀላስ። እና አንዳንዴ አይንሽን በርበሬ አታብዥበት፣ ቪክስ አታብዥበት። እኔ የምመክርሽ ደግሞ ነፂ የተባልሽው ስሪ፣ ቻናል ክፈቱ። ሁላችሁም ቻናል በመልካም ነገር ስሩ፣ ሰው አታጣሉ። አሁን ፍቅርን አመጧት ደግሞ ሱብሃን አላህ። እኔ ባይዘውን ታውቃላችሁ፣ እኔም በድምፅ ታውቁኛላችሁ። እኔ ሀቅን ነው። እኔ እዚህ ጋር ሩታ ማይ ስዊት ብል እኔ ማንንም አልሳደም። ጨረቃን ባወራ ስለማንም ሰው እኔ አልሳደም እንትን ብዬ እና ያው ሪስፔክት ያለው ነገር ይሁን እና አብርሽ ነው ዋናው የዚህ